በህይወታችን ልንማርባቸው የሚገቡ ጠቃሚ አባባሎች። 1. ጠንካራ ሰው ሁን ማለት አትውደቅ ማለት አይደለም፣ ወድቀህ መነሳት እንበል ማለት እንጂ። 2. ዝም በል ማለት አትናገር ማለት አይደለም፣ ሌሎችን ለመስማትም ጆሮ ውስጥ ማለት እንጂ። 3. ሆዳም አትሁን ማለት አትብላ ማለት አይደለም፣ በሰዎች ሀቅ ላይ አትለፍ ማለት እንጂ። 4. ይቅርታ አድርግ ማለት አልተጎዳህም ማለት አይደለም፣ በሆድ ቂም መያዝ ሌላ ጉዳይ ስለሆነ እንጂ። 5. ጠላትን ውደድ ማለት ጠላት ጥሩ ነው ማለት አይደለም፣ ከጥላቻ ይልቅ ፍቅር ስለማይሸነፍ እንጂ። 6. ደስተኛ ሁን ማለት ሁሉ ነገር ይኑርህ ማለት አይደለም፣ ባለ ነገር ደስ ይበልህ ማለት እንጂ። 7. ስራህን ውደድ ማለት የምትሰራው ስራ ጥሩ ነው ማለት አይደለም፣ ነገ ጥሩ ስራ እንዲኖርህ ዛሬ የምትሰራውን ውደድ ማለት እንጂ። 8. ወሬኛ አትሁን ማለት አታውራ ማለት አይደለም፣ ምንም ስለማታውቁ ነገር አታውራ ማለት እንጂ። 9. ትሞታለህ ማለት አትስራ ማለት አይደለም፣ ምንም ቁም ነገር ሳትሰራ አትሞት ማለት እንጂ። 10. ብቸኛ አትሁን ማለት ሩጠህ ትዳር ያዝ ማለት አይደለም፣ ልብህን ጊዜህን ያለን ሁሉ አሳልፈህ ለመስጠት ዝግጁ ሁን ማለት እንጂ። 11. አዋቂ ሁን ማለት እንደገና ትምህርት ቤት ማለት አይደለም፣ ብልህ ሁን ማለት እንጂ። ስንተኛ ተራ ቁጥር ወደዳችሁ? በኮሜንት አሳውቁኝ። ኢትዮጵያዊነት ታላቅነት